ሰላም ስለ ጤና እንማማር። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ናይስ። ዛሬ ዲስከስ የምናደርገው ስለ ሰማያዊ ስከለራ ወይም ብሉ ስከለራ የሚለውን እናያለን። ልክ እንደምታዩት እዚህ ፒክቸሩ ላይ የነጩ ፓርት አሁን ተቀይሮ ብሉ ነው የሚመስለው። this is blue ስከለራ። ሰማያዊ ስከለራ የምንለው ይሄ ነው። ስከለራ ኦፔክ ነው፣ ትራንስፓረንት አይደለም፣ ብርሃን አያስተላልፍም። እንደገና ቫስኩላር ነው፣ ብለድ ቬዝል የለውም ብለናል። ዴንስ የሆነ ኮላጅን ፋይበር አለው አደ ስከለራ ላይ። ስለዚህ ይሄ ሉዝን ሲያረግ ቲን ሲያረግ ስከለራው ሲቀጥን በውስጥ በኩል ዩቪያ ሰከንድ ኮት ያለው ላይክ ኮሮይድ ከጀርባ ሲለሪ በዲ አኳስ ዋውን ፓርት የሚያመርተው መሀል ኤንድ ይሄ ብራውን የምታዩት ደግሞ አይሪስ ሰርክል የሚመስለው ከፊት ሶስቱ አንድ ላይ ዩቪያ ይባላል። ይሄ ስከለራ ቲን ሲያረግ ሻይን ያደርጋል። በውስጡ በኩል እነዛ ስትራክቸሮች ይታያሉ። ያኔ ብሉ ስከለራ ሰማያዊ ስከለራ እንላለን ማለት ነው። ምንድነው ምክንያቶቹ ይህን የሚያመጣው ብለን ስናይ፣ አንደኛ ኦስቲዮጀኔሲስ ኢምፐርፌክታ የሚባል ሲስተሚክ የሆነ ዲዚዝ አለ። ኮመንስ ምንድነው? የአጥንት ቦን ፍራጃሊቲ የሚያመጣ የአጥንት ድካማና የኢዝሊ የመሰበር ፍራክቸር የማድረግ ኬዝ ነው የሚያጋጥማቸው። ላይክ ኦስቲዮጀኔሲስ ኢምፐርፌክታ የሚባለው ማለት ነው። ስለዚህ ከአጥንት ጋር የተገናኘ በሽታ ነው ማለት ነው። ብዙ ጊዜ እነዚህ አይነት ኬዞች ሌላ የሚያሳዩት ምልክቶች አሉ። ላይክ ሂሪንግ ሎስ፣ የመስማት ችግር፣ ቲዝ ዲስክለሬሽን፣ ዴንቲዮጀኔሲስ ኢምፐርፌክታ ይባላል። የጥርስ ከለሩን ቀይ ወደ ብሉሽ ከለር የመቀየር እንደዚህ አይነት ሲስተሚክ የሆነ ከእሱ ጋር በተገናኘ ብሉ ስከለራ ሀፕን ያደርጋል፣ ሰማያዊ ስከለራ ይፈጠራል። ኦስቲዮጀኔሲስ ኢምፐርፌክታ። ሌላው ደግሞ አኒሚክ ሲሆኑ ይህም ሌላው ኮዝ ነው። ሁለተኛ አይረን ዴፊሽንሲ የምንለው ማለት ነው። ሌላው ሶስተኛው ደግሞ ኮዝ ኮንጀኒታል የሆነ ግላኮማ ሲኖር ሌላ ኮዝ ነው። የአይን ግፊት በሽታ ምን ወደፊት በሰፊው የምንማማር እሱም ለብሉ ስከለራ አንድ ኮዝ ነው። ብሉ ስከለራው ቲናው ሲያደርግ አዮፒው ምንድነው? አዮፒው በጨመረ ቁጥር ስከለራውን ስትሬች ያደርጋል። ስለዚህ ስከለራው ምን ይሆናል? ቲን ያደርጋል። ቲን ሲሆን በውስጥ በኩል ብሉ ስከለራ የምንለው ዩቪያው ይታያል። ሶስተኛው ኮዝ ደግሞ ይሄ ነው። ሌላኛው ኮዝ አሶሺዬሽን አሉ ላይክ ማርፋን ሲንድረም የሚባሉ ከነሱ ጋር በተገናኘም ይሄም ሀፕን ሊያደርግ ይችላል። ሌላው ደግሞ ረጅም ጊዜ ስቴሮይድ፣ ከዚህ በፊትም አውርተናል ስለ ስቴሮይድ። ረጅም ጊዜ ስቴሮይድ ሜዲኬሽን የሚወስዱ ብሉ ስከለራ የማጋጠም እድሉ የሰፋ ነው ማለት ነው። እነዚህ ምልክቶቹ ናቸው፣ ኮዞቹ ናቸው። ምልክቶቹ ብዙ ጊዜ አሲምፕቶማቲክ ነው፣ ህመም የለውም። አንደርላይን ኮዙን ግን ማወቅ ያስፈልጋል። ለምሳሌ ስከለራይቲስ ብለን ከዚህ በፊት ተነጋግረናል። ስከለራ ኢንፌክሽን ሲኖር አዛ ኬስ ሊሆን ስከለራው ቲን ያደርጋል፣ በውስጥ በኩል ያለው ስትራክቸር ዩቪያ ይታያል ብለናል። በዚህ ጊዜ ግን ፔንፉል ነው ብለን ከዚህ በፊት ተነጋግረናል። ለያዩም አይን ሙቭመንት፣ አይን እንቅስቃሴ በምናደርግበት ጊዜ እንደገና ማታ ወርስ የሚያደርግ ህመም ይኖራል። ይህን ኬዝ ከስከለራይትስ ጋር ከተገናኘ። ከዛ ውጭ ሲሆን ግን ብዙ ጊዜ ህመም የለውም ይሄ ብሉ ስከለራ። እንደገና ደግሞ እይታም የመቀነስ ነገር የለውም ማለት። ግን ኮዙን ማወቅ ወሳኝ ነው። ኮዞቹን አየን። ወርካፕ አለ። ምንድን ነው የምንሰራቸው ነገሮች? እነዚህን ነገሮች ለመለየት ማለት ነው። አንደኛ ያው ስንመረምረው እንደዚሁም በአይንም ይታያል። ብሉ ስከለራ ግን መነሻው ከየት ነው የሚለውን ወርካፕ ያስፈልጋል፣ ማወቅ ያስፈልጋል። ለምሳሌ አይረን እጥረት ካለ፣ አይኒሚክ ከሆነ ላቦራቶሪ ኢንቨስቲጌሽን ያስፈልጓል። ሲቢሲ፣ ኮምፕሌት ብለድ ካውንት፣ ላይክ ሄሞግሎቢን ቴስት፣ እነዚህን ላቦራቶሪ የሚሰሩ ምርመራዎች ናቸው። ኮዙ ከአይረን እጥረት ነው ወይ የመጣው? ሌላው ደግሞ እነዚህ ቫይታሚን ዲ ኤንድ ካልሽየም የሚባሉ ሚነራሎች አሉ። እነዚህ ከቦን ጤና ጋር በጣም የተገናኙ ሚነራል ናቸው። ስለዚህ ኢንኬዝ ኦፍ ኦስቲዮጀኔሲስ ኢምፐርፌክታ የእነዚህን ሚነራል ዴንሲቲ ማወቅ ያስፈልጋል። ሎ ዴንሲቲ ካለ ለቦን ፍራክቸር ኤንድ ፍራጃሊቲ የመጋለጥ እድሉ ሰፊ ስለሆነ፣ ስለዚህ ይሄ ብሉ ስከለራ የመጣው ከኦስቲዮጀኔሲስ ኢምፐርፌክታ ነው የሚለውን ኤክስሬ፣ ሙሉ ኤክስሬ ኢሜጂንግ ያስፈልጋል። ያኔ ጀስት የቦኑን ጤናማነት ምናምን ለማወቅ ኤኒ ፍራጃሊቲ ካለ፣ ፍራክቸር ካለ እነዚህ ማለት ነው። ዴንሲቲውን ደግሞ የሚነራሎቹን ዴንሲቲ ማወቅ ከኦስቲዮጀኔሲስ ኢምፐርፌክታ ነው የመጣው የሚለውን ቼክ ለማድረግ ይጠቅመናል። አንድ የሚሰራ ምርመራ ነው ማለት ነው። ስለዚህ ሂስትሪ ደግሞ እንወስዳለን። ረጅም ጊዜ ስቴሮይድ እንደሚወስዱ
ኤኒ ይሄ አሁን ኦስቲዮጀነሲስ ኢምፐርፌክት ያልኳችሁ ከብዙ ጊዜ ባይላተራል ብሉ ስከለራ ባይላተራል ብዙ ጊዜ ሴሜትሪ የሆነ በሁለቱም አይኑ ያያችሁ እዚህም አለ እዚህም አለ። ይሄ ኦስቲዮጀነሲስ ኢምፐርፌክታ ኮመንስ ኮዝ ነው ያልኳችሁ ከጂን ጋር በዘር የሚተላለፍ ስለዚህ ኤኒ ጄኔቲክ እንደዚህ አይነት ሂስትሪ ካላቸው እሱ ሩል አውት ማድረግ መጠየቅ ያስፈልጋል። ስለዚህ ሂስትሪ በደንብ መውሰድ ያስፈልጋል ማለት ስለዚህ መነሻውን ለማወቅ ከመርመራው ጋር ሰፖርት ያደርገናል ይረዳናል ማለት ስለዚህ ግላኮማ ላይ ደግሞ አዮፒውን ቼክ እናደርጋለን የአይኑን የግፊት መጠን ቼክ እናደርጋለን። ስለዚህ ከሃይ ኢንትራኦኩላር ፕሬሸር ተያይዞ ነው የመጣው የሚለውን ደግሞ በሱ ሩል አውት እናደርጋለን ማለት ስለዚህ እነዚህ ሁሉ የምናደርጋቸው ምርመራዎች ናቸው መነሻው ከየት ነው የሚለውን ለማወቅ ማለት ነው። ስለዚህ መነሻው ከየት ነው የሚለውን ካወቅን ለሕክምናው ጥሩ ነገር ነው ማለት ስለዚህ ኤኒ ትሪትመንት ከዚህ በፊት ምን ብለናል? ትሪት ዘ አንደርላይን ኮዝ መነሻውን ማከም ነው። ስለዚህ መነሻውን ስናክመው እዚህ ጋር ኢምፕሩቭመንት ይኖራል ማለት ስለዚህ ብዙ ጊዜ ግን ምንድነው የምናደርገው? ፎሎ ነው የምናደርገው እንከታተለዋለን ማለት ስለዚህ ብሉ ስከለራ ኢን ጀነራል በአጠቃላይ ይሄን ይመስላል። አመሰግናለሁ።